አራተኛውን ክፍል ለማስታወስ ያህል ባለፈው ሳምንት ለናህድ መሐመድ ሳሚያ የምትባል አዲስ ክርስቲያን ጸሐፊ እንደተመደበችላት እሷንም መጀመሪያ ጠልታት እንደነበረና ሳሚያም ባላት ትህትናና ክብር እየወደደቻት መምጣቷንና ከእርሷም ጋር በቢሮ ውስጥ ቁጭ ብለው ሲነጋገሩ ቢሮ በዕጣን መዓዛ መታወዱንና እንዲሁም ስለ እመቤታችን ስለ ቅድስት ድንግል ማርያም ሳሚያ ለናህድ ገለጻ ካደረገችላት በኋላ ናህድም በቁርአን ላይ እንዳለ ነበር ገልጻላት የነበረው። ከዛም ሳሚያ ከቢሮ ስትወጣ ናህድ የማይጠፋ እሳት በልቤ ውስጥ ለኩሳ ነው የሄደችው ብላን ነበር ሳምንት ያቆም ነው። ለዛሬስ ምን ይሆን? እነሱም ከታሪኩ መልካም ቆይታ። ከአክራሪ እስልምና ወደ ክርስትና እውነተኛ ታሪክ ከናህድ መሐመድ ሙተዋል። አርተር ዲያቆን ዳንኤል ክብረት ትምህርት ቤቱ ጸሐፊ በሆነችው ሙስሊምና በእኔ መካከል አንዳንድ ግጭቶች መፈጠር ጀመሩ። እኔም እርሷን ወደ ሌላ ቦታ አዛውረው በጥሩ ጸሐፊ እንዲተኩልኝ አመለከትኩ። አንድ ቀን የአስተዳደርና ፋይናንስ ኃላፊው ትምህርት ቤቱን ሊጎበኝ ሲመጣ ጉዳዩን አነሳውበት። እርሱ ይህችኛዋን ጸሐፊ አዛውሮ በሌላ ትጉህ፣ ቀልጣፋ፣ ጠንካራና ተግባቢ በሆነ ጸሐፊ እንደሚተካልኝ ቃል ገባ። ምን ያደርጋል ታዲያ፣ ልጅቱ ክርስቲያን ናት። ጸሐፊ ማለት እኮ በእያንዳንዱ ነገር የምንገናኝ ሰው ናት። ፈጽሞ ክርስቲያን ልትሆንማ አትችልም ስል አምርሮ ተቃወመ። ኃላፊው ግን በጸሐፊነት ተግባር ወሳኝ የሆነውን ታማኝነትን ገንዘብ ያደረገች በመሆኑ ሊቀበላት እንደሚገባ ሳመነኝ። እንዲያውም እርሷን የሚያምነውን ያህል ራሱን እንደማያምን ነገረኝ። አዲሷ ጸሐፊያችን ሳሚያ ትባላለች። በዳይሬክተሯ ሪፖርት ለማድረግ ስትመጣ ምን እንደምትመስል ለማየት በዳይሬክተሯ ቢሮ ቁጭ ብዬ ጠበቅኳት። እኔን የምትመለከትበት መንገድ የተለየ ነው። ከሁሉም ሰዎች አስቀድማ በትህትና ሰላም አለችኝ። እኔም በለበጣ ፈገግታ ምላሹን ሰጠኋት። እርሷ ግን ሳትናደድም ሳትገረምም ፈገግ አለች። በአንገቷ ላይ ትልቅ የቆዳ መስቀል አጥልቃለች። እኔም ለትምህርት ቤቱ አዲስ በመሆኗ ማን እንደሆንኩና ምን እንደምፈልግ ገና አልገባትም ማለት ነው አልኩ። አንድ ሰው ወደፊት ሲነግራት ያለማንገራገር ለትዕዛዞች ሁሉ ተንበርካኪ ትሆናለች ብዬ አሰብኩ። በነጋታው ቢሮ ድረስ እንድትመጣ ነገርኳት። እርሷም ያለማወላወል አደረገችው። በትዕቢት መንፈስ አንገቴን ወደ ወንበሩ አዘንብዬ እንድትቀመጥ አመላከትኳት። እርሷም እሺ ብላ ተቀመጠች። የምታደርገውን ሁሉ በአትኩሮት ትከታተል ነበር። ቀድሞ ከማውቃቸው ሁሉ ለየት ያለች ናት። ጠንካራ ስብዕና፣ ድፍረት፣ የደስደስ ያለው ገጽታና በራስ የመተማመን ችሎታ ታድሏታል። ምንም አይነት ትችት ቢያዘንብባትም አትደናገጥም። የሚፈልጋቸው አይነት ጠባያት ያሏት ሴት ትመስላለች። በሕይወቴ ለመጀመሪያ ጊዜ ሀፍረት ተሰማኝ። ምንም እንኳን እኔ የ45 ዓመት ሴት እሷ ደግሞ በ30ዎቹ ውስጥ ያለች ወጣት ብትሆኑ ውስጤ ግን ከእሷ እጅግ ያነስኩ ያህል ይሰማው ነበር። የስራ ግንኙነታችንን ሁኔታ መላልሼ ገመገምኩት። ሳሚያ ስራዬን ቀላልና ቀና ለማድረግ ዘወትር ትጥራለች። ከኔ በላይ የኔን የስራ ጫና ትሸከማለች። የምትወደኝ መሆኗን እንድገነዘብ ለማድረግ ሁልጊዜም ጥረት ታደርጋለች። እኔ ግን ይህን ሁሉ ክብካቤና ጥንቃቄ ለእኔ ለማድረግ ለምን እንደምትፈልግ እንቆቅልሽ ሆኖብኛል። ምናልባትም በትምህርት ቤቱ
ያሉ ክርስቲያኖች ስለኔ ጠባይና ከኔ ምን መጠበቅ እንዳለባት አስቀድሞ ሳይነግሯት እንዳልቀሩ ገምቻለሁ። ሳሚያን ከመጥላት ይልቅ እንደውም በየጊዜው እየወደድኳት መጣሁ። ለየት ያለ ንግግር ችሎታ፣ ለስላሳ ድምፅ፣ ትህትናና ጥበብ በእርሷ ዘንድ አለ። የተረጋጋና ሰላማዊ የሆነ ድባብን በዓይኗ ላይ ረቧል። እኔ ግን ስለ እነዚህ ነገሮች አንስቼ አስተያየት ሰጥቻት አላውቅም። ምንም እንኳን የትምህርት ቤቱ ንግስት እኔ መሆኔን ባውቅ፣ እሷ ግን በሁለመናዋ ከኔ ላቅ ብላ ትታይ ነበር። እኔም እያደር ሳሚያን ይበልጥ እየወደድኳት መጣሁ። በመካከላችን መራራቅ ቀርቶ ወዳጅነት እየጠነከረ መጣ። ከውስጧ አንዳች ልዩ የሚስብ የሚማርክና የሚቆጣጠር ነገር አላት። እኔም ይህን ተሰጥኦዋን ለመመርመር ወደድኩ። ለዚህ እንዲያመቸኝም የሆነ ምክንያት እየፈጠርኩ እሷን ወደ ቢሮዬ እጠራት ነበር። አንድ ቀን በጥቅምት 1987 ዓ.ም ለብዙ ሰዓታት ሳንሰለቻች ከተጫወትን በኋላ ሳሚያ ለመሆኑ በእግዚአብሔር ታምኛለሽ ስል እንደዋዛ ጠየቅኳት። እርሷ አዎ ከእግዚአብሔር በቀር ሌላ አምላክ የለም ስትል መለሰችልኝ። ጆሮዬን ማመን ያቃተኝ። እጅግ በጣም ተገርሜ ክርስቲያኖች በአንድ አምላክ ብቻ ነው የሚያምኑት ስል ጠየቅኳት። እሷን መለስ አድርጋ አዎ በአንድ አምላክ ነው የምናመልከው ስትል መለሰችልኝ። እኔ እንደሚገባኝ ግን ክርስቶስና ድንግል ማርያም የሚባሉ ተጨማሪ አማልክት አሏችሁ አልኳት። እሷም ተመቻቸችና ያማ በብዙ አማልክት ማምለክ ነው። እኛ እኮ በብዙ አማልክት እናመልክም፣ የምናመልከው በአንድ አምላክ ነው። ቀጠል አድርጋ ድንግል ማርያም የኢየሱስ ክርስቶስ እናት ናት እንጂ አምላክ አይደለችም ስትል ገለጠችልኝ። አንድ ትልቅ ፒራሚድ አናቴ ላይ የተናደ ነበር ይመስለኝ። ክርስትና በአንድ አምላክ ማመንን ያስተምራል የሚለው ለእኔ እንግዳ ነገር ነው። ይህ ጉዳይ እኔ ስለ ክርስትና ከማስበው ፈጽሞ የተለየ ነው። ለክርስቲያኖች አስቸጋሪና ጨካኝ የሆንኩት ባለማወቅ መሆኑ ገባኝ። በውስጤ ጸጸትና ሀፍረት ቢሰማኝም ከእርሷ ግን ብዙ ነገር ለመስማት ጓጓ። በክርስቲያኖች ላይ የፈጸምኩት ሁሉ ትዝ አለኝ። ምን አይነት አሰቃቂ ወንጀል ነው በእነሱ ላይ ስፈጽም የኖርኩት? ስለ እነሱ የበለጠ ለማወቅ ጓጓሁና እስኪ ስለ ክርስትና ንገሪኝ ስል ጠየቅኳት። ስለ ክርስትና መናገር ስትጀምር የዕጣን መዓዛ ክፍላችንን አወደው። የሚገርም እኮ ነው። እንዲህ ያለ መዓዛ ከዛ በፊት ሸቶኝ አያውቅም። አቅሌን የሳትኩ መሰለኝ። ለመሆኑ በህልሜ ነው ወይስ በሆኔ ይህ ሁሉ የሚሆነው ስለ ራሴን ጠየቅኩ። ሀሳቤን እንደምን ማሰባሰብኩና ገለጻዋን በጥሞና መከታተል ጀመርኩ። ድንግል ማርያም ከእናት ከአባቷ ተለይታ 12 ዓመት እስኪሆናት ድረስ በቤተ መቅደስ በሃይማኖታዊ ስነ ስርዓት አደገች። ከዚያ በትውፊቱ መሰረት ይጠብቃት ዘንድ ለአንድ አረጋዊ አደራ ተሰጠች። ነገር ግን በሁለቱ መካከል ምንም አይነት ግንኙነት ሳይኖር ኢየሱስ ክርስቶስን ወለደች። በመሃል አቋረጥኳትና ልክ ነሽና በቁርአን ተገልጧል እኮ አልኳት። ከዚያ በኋላ ውይይቱን መቀጠል አልቻልኩም። የድካምና የመድረቅ ስሜት ተሰማኝ። ውይይታችንም እዚያ ላይ ተገታ። እርሷን በውስጤ የፈጠረችውን ነገር ሳትረዳ ቢሮውን ለቃ ወጣች። እንደ እውነቱ ከሆነ ላጠፋው የማይቻለኝ እሳት ለኩሳብኝ ነበር ሄደችው። ተከታዩን ክፍል ሳምንት ይዘን እንቀርባለን።